አንጎራጓሪው በጣም አቅልላ አሰብከኝ። ዙር ወደ ኋላ። ደግሜ አልነግርህም። ሁለትንም እዚሁ ሳላጋደም ዙር ዙር። ተሳስታችሁ ወደ ኋላ ሳትዞሩ ቀጥ ብላችሁ በመጣችሁበት መንገድ ሂዱ። ካሰብኩት በላይ ከባድ ነው። ይህም በጉልበት ሳይሆን በጭንቅላት ነው ማጥቃት ያለብን። ናሰለችም እስክትመጪ መጠበቁን መዘግየትሽ አባሰብኝ መናፈቁን የኔ ማረፊያ ነይልኝ ያንቺ ምርኮኛ ሆነኝ። ምን ሆና ነው የቆየችው? ሽብኝ እኮ ስሚማ ዜማዬ፣ ወይ ይሄ ሊስትሮ ልጅ ግን ብዙም ፊት ባሰጪው ደስ ይለኛል። ማለት እንጃ ምንም ውስጥ ያልወደደውም። የተናገረህ ነገር አለ እንዴ? እንጃ ብቻ አንድ ላይ በመሆናችን ደስ ያለው አይመስለኝም። መስሎት ይሆናል እንጂ በጣም ጥሩ ነው። ለኔ ብለሽ በቃ ራቂው። ያለ ምንም ምክንያት እንዴት እርቀዋለሁ? እኔ አልወደድኩትም። ከዚህ በላይ ምን ምክንያት ያስፈልጋል? ያው ለኔ ፍቅር ስላላወቀው ነው እንጂ አጥተው። እሺ በቃ ደስ እንዳለሽ። እውነቱን ተናግሮ አንቺን ከኔ እንዳያርቅሽ እንደሰጋው እንዴት አርቄ ላስረዳሽ? ወይ ልግደለው እንዴ? ደግሞ ይከፋታል። በዛ ላይ የእርኩስ ጓደኛው ሁሉንም አውቆታል። ከገደልኩት እኔም እስር ቤት መበስበሴ ነው። ናቲ ምን እያሰብክ ነው? ለምን አንጋባም ግን? ምን? አዎ ለምን አንጋባም? ትንሽ አልፈጠንክም? ሁሌም እኔ ጋር እንድትሆኝ ስለምፈልግ እኮ ነው። ሁሌም አንተው ጋር ነኝ፣ ግን መቸኮል የለብን። እሺ ወቴ ለፊት እንዳናጠቀው መሳሪያ ይዟል። ስለዚህ ምን እናደርጋለን? ልክ ከዜማ ጋር እንደተለያዩ አንተ ከኋላ ተደብቀ ታጠቋለህ። ከአንተ ካመለጠ ደግሞ እኔ ከፊት ተደብቄ ይዘርረዋል። ስታይል ግን ተጠንቀቅ፣ በጣም መርዝ ነው። አታስብ፣ ከሱ የባስኩ መርዝ ነኝ እኔ።
muscle cramps triggering a slump? ምንድነው ይሄ ልጅ ቆየ የሆነ ነገር አድርጎት እንዳይሆን ብቻ አንጎራጓሪው እኔን እየፈለግክ ነው መሰለኝ። አንተ ውሻ አትቅለብለብ። ጓደኛክን በማያገባው እንዲተቅለብልቦ ነው ገደል የገባው። አንተ ሰይጣን ጓደኛ የት ነው? አታስብ፣ እስካሁን በሕይወት አለ። ይኸውልህ ናቲ፣ ችግር ከኔ ጋር ነው። እሱ ምንም አያውቅም፣ ልቀቀው። በማያገባው ገባ፣ ዋጋውን ያገኛል። አንተ ሰይጣን ለምን የኔና ያንተ ልዩነት ይሄ ነው ሊስትሮ ልጅ። አንተ በስሜት ነው የምትነዳው፣ እኔ ደግሞ በጭንቅላት። ለዛ ሊስትሮ እኔም በማነቅ ምን ታተርፋለህ? ይኸውልህ የስንት ዓመት ጓደኛዬ ነው። ካልተፋታኸው እገልሃለሁ። ከዛስ? እኔን ገደልክ፣ እሱ ከእሷ ጋር፣ አንተ እስር ቤት፣ እኔ መቃብር። ከዛን ቼክም አያደርግም። ሲፈልግ ለአመታት ጥሎክ ለሚሄድ ጓደኛ መግደልም መሞትም አያስፈልግም። ጅላቱን ምንም ቢሆን ጓደኛዬ ነው። ገባ? ከሱ የተሻለ ጭንቅላት፣ ከሱ የተሻለ ክፋት እኔ ጋር አለ። እኔ እናንተ አንድ ከሆን ማንሰራው ስራ የለም። ከኔ ጋር ተጨባበጥ። እዚህ ተራ ወሬ ጓደኛዬ የምከደው ይመስላል። ለአመታት ጥሎክ ጠፍቶ ኖርክ አልኖርክ ምንም ስላልመሰለው ሰውን የምትጨነቅ ይኸውልህ፣ አንተን ለመድፋት አንድ ጥይት በቂ ነው። ግን ታስፈልገኛለህ። ምርጫው ያንተ ነው። ለጥቅሙ ብቻ የሚፈልግ ጓደኛ ወይስ የዘላለም ወዳጅ? ለነገሩ ልክ ነህ። ስንት ነገር አብረን አሳልፈን ለጥቅሙ ሲል ሄደ፣ ለጥቅሙ ሲል መጣ። እኔም ወደ ጥቅሜ ልሄድ። ይቅርታ። ለምን ኪም? ለምን
ለአመታት እንዴት ነህ ብለኸኝ እንኳን አታውቅም። ናቲ ልክ ነው። እንዳንተ አይነት ጓደኛ አያስፈልግም። ከዚህ ወት እንውጣ ብዬህ ነበር። እኔ ደግሞ ተው ይቆጭሃል ብዬህ ነበር። ሰማማ ኪም ወይ ዛሬ ቲክቶክ ቪዲዮ አይተሃል? አንዲት ልጅ አባቷን ማሳከሚያ የያዘችውን ብር ሌቦች ወስደውባት አባቷን ለዘላለም አጣችው። ያሳዝናል። ይሄኔ በእኛም ምክንያት የስንት ህይወት ተበላሽቷል። ለወዳችን ብለን ስንቱን አስረበናል። አቦ ብዙ አታስብ፣ እኛም ለመኖር ነው። እኛ ለመኖር ሌላውን ሰው መግደል ያለብን አይመስለኝም ጓዴ። ከዚህ በኋላ ይህን ስራ እናቁም። ጦዛሃል እንዴ? ምን ሰርተን ልንበላ ነው? ወጣት ነን፣ ጉልበት አለን፣ ምንም ሰርተን እንኖራለን አሉ። እዛው ራስህን ቻል። እኔ ተመችቶኛል። ይሄ ለማናችንም አይጠቅመንም። እኔ ከዛሬ በኋላ ከዚህ ስራ ወጥቻለሁ እና አንተን ብትወጣ ደስ ይለኛል። አንተ መረርክ እንዴ? እንደ ጓደኛ ካሰብከኝ አብረን እንሂድ፣ ካልሆነ ግን መልካሙን ይግጠምክ። ምላጭ እመነኝ ይቆጭሃል። እሺ ሊስትሮ፣ አንጎራጓሪ፣ አቤኔ ወይስ ምላጭ ልበል? ያሸነፍክ እንዳይመስልህ። ውሸት ምን ጊዜም አያሸንፍም። አንጎራጓሪው፣ ይህም በራስ መተማመንህን በጣም ነው የምወድልህ። አንድ እውነት ልንገር፣ ዜማውንም ልቧ እኔ ጋ ነው። አላመንህም? ዜማ ድሮም የኔ ነበረች፣ ዘንድሮም የኔ ነች፣ ወደፊትም የኔ ሆና ትቀጥላለች። ገባ? ያንተን ታሪክ ስሰማ አዝኜልህ ነበር፣ ግን እንዳንተ አይነት ሰው ጋር ከምትኖር መሞቷ ጥሩ ነው። ዝም በል ዝም በል ዝም በል። በቃ ከረፍ። አንሳውና ወስደን እንጨርሰው። መኖሩ ለእኔ አደጋ ነው። ምን አስፈራርተን እንለቀዋለን እንጂ እንገለዋለን አልተባባልንም። መኖሩ ለሁለታችንም አደጋ ነው። ይህን እንድታረግ በፍጹም አልፈቅድልህም። ትሰማኛለህ? Tingling and numbness. አንሳውን። እንካ ጨርሶ። አልቋል። ከዚህ ሰፈር እንሂዳው። ለአመታት ጓደኛ ካልሆንክ ለእኔ አትሆንም። ስለ እኔ የምታውቅ አንድ አንተ ነበርክ የቀረው። የአንተም ታሪክ አበቃ። አሁን በእኔና በህይወቴ መካከል ማንም አይገባም። ህይወቴ ወይ ናፍቀሽኛል። እኔም ናፍቀኸኛል። በኋላ አገኘሃለሁ። አሁን ለምን አታገኘኝም? ጫማዬን ካቤኒ ልቀበል እየሄድኩ ነው። ልብስ ቀይሬ ያገኘሃለሁ። እሺ
አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚውም ስራ ፈት ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትፍሪ፣ ባይኔ ብቻ እንዳይሽ ነው። አታውቅኝም አትፍሪ፣ እንደ ወጣሽ አትቅሪ። ሰፈርሽንም በግሬ አይታክተኝም ዞሬ። እሺ ህይወቴ፣ እስቲ ዛሬ በእኔ ምርጫ ልበሽልኝ። እሺ ምን አይነት ልልበስ? የሆነ ቀለል ያለ ሁዲና ጂንስ ነገር። እሺ ያለት አሁን ሰዓት መጣ ከዚህ ሰፈር ልቀይስ። በቃ ቻውሽ። መሽቶ ነጋብኝ ሳላይሽ ሳላይሽ፣ ነግቶ መሸብኝ ሳላይሽ ሳላይሽ። አካሌ እንዴት ነሽ? ዓለሜ እንዴት ነሽ? ሚስጥሬ እንዴት ነሽ? እንዴ አቤኒ ደግሞ ዛሬ ወዴት ሄደ? እጁን ተሰጠ ብሎ ካቃተው ከፍቅር አምላክ ፍርዱ ቀራብው። ምን ያደርጋል ራሱን ካጣ ሰው። እጁን ከሰጠ ብሎ ካቃተው ከፍቅር አምላክ ፍርዱ ቀራብው። ምን ያደርጋል ራሱን ካጣ ሰው። ሆነሻል ዜማዬ። አምር እሱማ ሁሌ ሙብ ነሽ እኮ። ስሙማ ወይ አሜን እኮ ልወስዶ ሄጄ አቤኔን አጣሁት። ማለት ወዴት ሄዳል? ከስራ ቦታው። ምን አውቄ ግራ ገባኝ እኮ። ወይ ምናልባት አሞት ገብቶ ይሆናል። አዎ ግን ጥሩ ስሜት ላይ ካልሆንክ ለምን ወደ ቤት አትገባም? አይ ዜማዬ፣ ደሃ ለመብላት መስራት እንጂ መግባት አይችልም። አይ አቤኔ ቢያማውም አይገባም። በቃ አታስቢ፣ ይመጣል። በቃ ልሂድ። ህይወቴ ምን ሆነሽ ነው? አሁን አይደል የመጣሽው? አይ የሆነ ስራ ትዝ ብሎኝ ነው ልሂድ። በድንገት ምን ሆና ነው? የሆነ ነገርማ ሆናለች። ወይኔ ናቲ፣ የአቤኒ መጥፋት፣ የናት ቲሸርት ላይ ደም መገኘት፣ ደግሞ ከአቤኒ ጋር ከጅምሩም አይስማሙ። ወይኔ አምላኬ፣ እባክህ ሸር ማሰማ። ወይኔ ናቲ፣ እንዲህ አይነት የቀሽም ስራ እንዲሰራው የሆነ ነገር አድርጌ ማሳመን አለብኝ። አስባስባን ትድንስ። ህይወቴ ችግር አለ እንዴ? አንተ ልጠይቅህ እንጂ ችግር አለ ማለት? ራበክ ላይ ደም ኬት መጣ እንዴ? ህይወቴ ታውቂ የለ ራሴ ሰርቼ እንደምበላ። ቅድም ሽንኩርት እየከተፍኩ ጣቴን ቆርጦኝ ነው። አስተውለሽ ስላላየሽ ነው እንጂ ቁስል ነበር እኮ። እርግጠኛ ነህ ናቲ? ማለት ምንድን ነው? ቆይ እየገባኝ አይደለም። እሺ ከነጋ አቤኔን አግኝተዋል? ህይወቴ እሱን ልጅ እንደማልወደው ታውቂ የለ። ሌላ ጊዜም እኮ ላንቺ ብዬ ነው የማገኘው። እኔ ደግሞ ዝም ብዬ ነው የማስበው። ሲጀመር እዚህ የሚያስደርስ ምን ጸብ አላቸው? ሲጀመርም እኔ ነኝ ያስተዋወቅኳቸው። እሺ በቃ የኔ ፍቅር፣ የተፈጠረ ነገር የለማ ህይወቴ። አይ
ምንም የለም። አስጨነቅሽኝ እኮ ተጣድፈሽ ሄድሽ። አሁን ደግሞ እንደ ፖሊስ ስትጠይቅኝ ግራ ገባኝ። እሺ በቃ የኔ ፍቅር በኋላ አገኘሃለሁ። እሺ ህይወቴ። ሻቢኒ ወዴት ገብቶ ነው? ስልኩ አይሰራም። ከዚህ በኋላ ሊስትሮ የለ አንጎራጓሪው እኔና ህይወቴ ብቻ